በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። ዜና የምስራች እንኳን ደስ አለን፣ እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ በላይክ እንጀምረው፣ ለሌላ ሰው እንዲደርስ ብዙ ሰው ጋር እንዲደርስ ሰፖርት ያደርገኛል። ለእናንተ ቀላል ነገር ነው። አንዴ ላይክ አድርጉት፣ የአንድ ሰከንድ ስራ ነች። ላይክ አድርጋችሁ ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮች ልሂድ። አሁን ከመሸ በተሰማ አስደሳች ሰበር መረጃ አዶናይን ጨምሮ ሌሎች ቲክቶከሮች ሊፈቱ የሚችሉበት ከእስር የሚፈቱበት ሰፊ እድል በአባ ገዳዎች እንደተመቻቸ ሰበር መረጃ ወጥቷል። ከዚህ ጉዳይ ጋር በተያያዘ ዝርዝር አጠር ያለች መረጃ አለች። ከዛ ጋር በተያያዘ አዶናይን ጨምሮ ሌሎች ቲክቶከሮች እንዲፈቱ ያላችሁን ምኞት፣ መልካም ምኞታችሁን ቪዲዮ ላይክ አድርጋችሁ ኮሜንት ላይ አስቀምጡ። ታዲያ አሁን ከመሸ በተሰማው ሰበር መረጃ የአባ ገዳዎች ከኦሮሚያ ክልል በተለይም ደግሞ ከሻሸመኔ አካባቢ በመሰባሰብ መንግስትን ይቅርታ በመጠየቅ በገዳ ስርዓት ማለትም በይቅርታና በይቅር ባይነት ከዚህ ቀደም እንደሚታወቀው በገዳ ስርዓት ብዙ ነገሮች ይደረጋሉ። ሆኖም ታዲያ እነዚህን ታዋቂ ቲክቶከሮችን ለማስፈታት በተለይም ደግሞ አዶናይ ሴቷ ጃኒ፣ ወንዱ ጃኒ እና እንዲሁም ሌሎች ቲክቶከሮችን ለማስፈታት ወደ መዲናችን አዲስ አበባ በመምጣት ይቅርታ ለመጠየቅ እንደተዘጋጁ መረጃዎች ወጥተዋል። ታዲያ የፌዴራል ፖሊስም ሆነ የመንግስት አካል በጥቅሉ የራሱ አሰራር ቢኖረውም ማለትም በይቅርታ የሚታለፉና የማይታለፉ ጉዳዮች ቢኖሩም ከወራት በፊት እንደሚታወቀው ጃኒ በቁጥጥር ስር ከዋለች በኋላ ማለትም የድሬዳዋ ሴቶችን ተናግራ በቁጥጥር ስር ውላ ድሬዳዋ ህዝብ ተሰብስቦ መክሮ ሌሎች ቲክቶከሮችም ይቅርታ ጠይቀው በይፋ በሚዲያ ማለት ነው ከእስር መፈታቷ ታውቋል። ከአዲስ አበባ ፖሊስ ተላልፋ ለድሬዳዋ ፖሊስ ተሰጥታ ነበረ። ታዲያ በአሁኑም በአባ ገዳዎች ይቅርታ ጠያቂነት እንዲሁም በህዝቡ ይቅርታ ጠያቂነት አዶናይን ጨምሮ ጃኒ እንዲሁም ሁለቱ ሴቱም ወንዷም ጃኒ እና ሌሎች ቲክቶከሮች ሊፈቱ የሚችሉበት በርካታ እድል አለ። ይህን ቪዲዮ ሼር ላይክ አድርጉት። አዲስ መረጃ ነገ ይኖራል የሚል በጣም ሰፊ ተስፋ አለ። እሱን ተከታትለን እንመለስበታለን። መልካም እንመኝላችኋለን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከመሸ ከእስር መለቀቁም ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይም በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። ዜና የምስራች እንኳን ደስ አለን፣ እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከ ዛሬ ድረስ። ተስፋው ነበረች፣ ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ፣ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ፣ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌዴራል ፖሊስ በጣም ከልብ እናመሰግናለን። ቴንኪዩ። I also keep the thing like
እንደና ወርምሳ እንደና አንበሳ ዋቲ የታሰሩ ቲክቶከሮች ጉዳይ በገዳ ስርዓት ሽምግልና እንደሚፈታ ማይኮ ተናግሯል። በሽምግልና መፈታቱ መልካም ነገር ነው፣ ግን የገዳ ስርዓት እንደዚህ መጫወቻ ሲሆን ግን ማየት በጣም ያሳዝናል። ገዳ ስርዓት ሽማግሌዎች ማን እንደሆነ ታውቃላችሁ? ማይኮ አንዱ። ሁለተኛው ሚንቴ ቢሊየነር። እንደው ምንድነው እየተከናወነ ያለው ነገር? ለኢንስቲትዩሽኑ እንኳን እስቲ ምንድነው ሚንቴ ማለት? ከዛ በኋላ ማን ነው አንደኛው? ይሄ ፓስተር ሶፎንያስ ፓስተር ሶፎንያስ እንግዲህ ፓስተርነቱ ያው ሻሻ ነው ታውቃላችሁ። ቤት ስላስቸገረ ወንድሙ ይሁን ፓስተር ዳዊት ወይም ዳዊት ሞላለኝ ነው ለታናሽ ወንድሙ እንዳይረብሽ ብሎ የሰጠው ፒስተርና ነው። እሱ አለ፣ ማይኮ አለ፣ ምንቴ አለ፣ ቢሊየነሩ። ከዛ በኋላ የኢትዮጵያ የሽምግልና ስርዓት የገዳ ስርዓት ይፈጸማል ማለት ነው። ገዳዎች ሞቶ ከኢትዮጵያ ውስጥ ካለቁ መንግስት ራሱ መፍታት ይችላል። የራሱ የሆነ የህግና ስርዓት አለው። በዛ መሰረት መፍታት ነው። አንዳንዶቹ በምክር በምናምን የሚመለሱ ልጆች እንደሆኑ ያስታውቃል፣ እናውቃቸዋለን፣ ይፈታሉ። ግን የማንም ውርንጭላ የገዳ ስርዓት ተወካይ ነኝ እያለ እንደዚህ ማፈዝ እስከ መድረስ፣ በነገራችን ላይ ለኢትዮጵያ መንግስት ሸክም ከሆኑ አክቲቪስቶች ውስጥ አንዱ ይሄ ማይኮ የሚባለው ነው። ድፍን ህዝብ ጋር ሚሊዮን ህዝብ ጋር የሚጋጭ ቢያንስ የተወሰነ ግማሽ ህዝብ ጋር ተጣላ ሙሉ ህዝብ ሰደው የሚጋጭ ሰው ነው። አሁን የገዳ ሽማግሌውን መጣለች። በህወሓት ዘመን የተጀመረው ሽማግሌን የማጥፋት ስራ በቃ መቋጫውን ያገኘ ነው ማለት ነው። ግን የትግራይን ሽማግሌ አይታችኋል። ቄስ ሰረቀ ብርሃን የሚባል ነው ዋና የአቡነ ሰላማ መንበር ጳጳስ ሆኖ ሊመጣ ያለው አክቲቪስት እና አርቲስት ቄስ ከሳተ ብርሃን ነው። ሽምግልና ወርዶ ጳጳስነት ሃይማኖት ወርዶ በነገራችን ላይ በቲፒኤልኤፍ ነገሩ ፈጠነ እንጂ ኢትዮጵያ ውስጥ ባህል ሽምግልና ምናምን ባል በሙሉ የጠፋ 60ዎች ውስጥ ነው። ኮሚኒስት የሚባል ስርዓት መጣ። ኮሚኒስት ሽምግልና ሃይማኖት ሁሉ ጨቋኝ ነው፣ ድሃዎችን ለመጨቆን ሰራተኛው መደብ ገበሬው ምናምን ለመጨቆን የመጣ ስርዓት ነው ተብሎ በሙሉ ሽምግልና ከኢትዮጵያ ውስጥ አድርጎ አጠፉ። አሁን ሽምግልናና የገዳ ስርዓት መቃብሩ ላይ የመጨረሻው መስማር የሚመታው ማይኮ ገዳ ሆኖ መጥቶላቸዋል። ሚንቴ ቢሊየነር ገዳ ሆኖ መጥቶላቸዋል። ቶታሊ ቁም ነገር አልባ አድርገው አጋርተዋል። በምንም አይነት ነገር ቁም ነገር እንዳይኖር ነው የተፈለገው ማለት ነው። ይህንን ጨዋታ የኦሮሞ ገዳ አባቶች ዝም ብላችሁ አትመለከቱ። አዶናይን ሲይዙት አብራችሁ ሰሩኝ፣ አብሬ እሞታለሁ፣ ፍቅር እስከ መቃብር፣ እሱ ከሄደ አብሬ እሄዳለሁ፣ አብሬ መቃብር ገባለሁ፣ ያለሱ ህይወት የለኝም ብላ ለያሽ ለገናዥ አስቸግራ ከዛም በኋላ ያስገባት ይመስለኛል እንጂ ዜረዝኛው ወይ እኔ አሁን አረቄ አልወድም። እውነት አረ እውነት እኔ እኮ ሰብቻለሁ። ማረሙ ቀደም ነበር የምጠጣ። አሁን አልጠጣም። ማን ነበር የሚሰጥሽ? ቀደም ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎዴን ተቆ በጊዜ ነው ያቆምሽው አንቺ? አወጣላችሁ የምጠጣው ጠላስ ማን ነው የሚሰጥሽ? ጠላማ እነማም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ራሱ ጠጥሻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ነው የሚፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲወጩበት ያ ተላይ ሆኖ ቆይና ይጣራል። ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ ቋረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉ ህፃን ጠላ ይጠጣል? እነ ስቲፍና ዳን ይባላሉ። እነሱ ግን አይጠጡም። ማን ያልፉት ስማቸው? እስጢፋኖስና ዳንኤል ነው የሚባሉ አሉት። እነሱን አረቄም ቡናም ሁሉ። ሰላም እንደምን አላችሁ ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላም ናችሁ? ያው እንግዲህ ዛሬ የምስጋና ሐሳብ ነው የመጣሁት። ብሩክ ስቴቶችን በጣም ነው የማመሰግነው ልል ነው። ያው ለጋሽ ሰሌ የተደረገውን ታውቃላችሁ።
በጣም ደስ ይላል። ብሩክ ሪል ስቴቶች ሁሌ ለጋስ ናቸው። እኔም ብዙ ጊዜ ቤታቸው ሂጄ አንኳኩቻለሁ ሰፖርት እንዲያደርጉኝ። የዛሬ 1 ዓመት ከምናምን የፋሲካን ጉዳይ እንዲያስተካክሉ ሊስጠይቃቸው ያለምንም ጥርጥር ነው እሺ ያሉትና ይሄ ለጋስነታችሁ ሁሌ ይቀጥል። ለኢትዮጵያ፣ ለኤርትራ፣ ለሰው ልጅ ሁሌ ይቀጥል ነው የምለው። በጣም ነው የማመሰግነው። ጋሽ ሰሌም እንኳን ደስ አሉት። በጣም ደስ ብሎኛል። የእርሶ ደስታ የሙሉ ኢትዮጵያ ደስታ ነውና እንኳን ደስ አሉት። ወንድማችን ሐሳቡን ያመጣው አዶናይ ተፈቶ መኪናውን ሲያስረክቡት አብሬያችሁ ደስ ይለኛል። መልካም ሐሳብ ነውና ወንድሜ ለቤት ያብቃ። አርቲስት ሰራዊት ፍቅሬ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆኑ ጉዳዮች ላይ ምላሹን ሰጥቷል። ከአንድ ሚዲያ ጋር በነበረው ቃለ መጠይቅ ላይ አዶናይን መክረነው ነበር፣ ቃሉን አትጠቀም ብለነው ነበር። ነገር ግን እንዴት ብሎ ወደዛ እንደተመለሰ ለኔም ግልጽ አይደለም፣ አልገባኝም። ማህበራዊ ሚዲያ ላይ ከሚሰሩ ወጣቶች ጋር አብረን መስራት አለብን። ይሄ ግዴታ ነው። ለዚያም ነው ወደ ማህበራዊ ሚዲያ መምጣት ያለብን። ወደ ማህበራዊ ሚዲያው እንመጣለን፣ ልጆቹንም እየመከርናቸው እየገሰጽናቸው እንዳባት አብረን እንሰራለን ሲል መልእክቱንም አዶናይ ተፈታ፣ እንኳን ደስ ያለሽ ቢራቢሮ የማርያም ልጅ። ሶስት ተያያዥ ወሬዎችንና ሰሞኑን እየተፈጠረ ስላለው ውዝግብ ልንገራችሁ። የምትቸኩሉ ሰዎች ካላችሁ ምንም የማይጠቅም ወሬ ስለሆነ ስክሮል ማድረግ ትችላላችሁ። ሌሎቻችሁ አብራችሁኝ ቆዩ። የመጀመሪያው ነገር እንግዲህ ሰሞኑን አርቲስት ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ ስለ ሶሻል ሚዲያ ያለውን አመለካከት እየተናገረ ነበረ። ሶሻል ሚዲያ ላይ መምጣት ግዴታ እንደሆነ እንደውም በጣም አስቂኝ በሆነ መልኩ ሲናገር ነበረ፣ ሲከራከሩ ነበር። እንደውም ዘርሮታል እግረኛው ሚዲያን እየተባለ ነው። ሌላው ደግሞ አርቲስት ሃናን ታሪቅ ሰሞኑን አንድ ቭሎግ ጀምራለች። ዊክሊ ቭሎግ ማለት ነው። ዊክ 1 ብላ ሰንደይ ቭሎግ ጀምራለች። ህይወቷን፣ ቤቷን፣ ኑሮዋን እያሳየች ነው እንግዲህ ቭሎግ የጀመረችው ቲክታክ ላይ። ሶስተኛው ከዚሁ ጉዳይ ጋር ተያይዞ ደግሞ አርቲስት ሰላም ተስፋዬ አንድ የኤሌክትሮኒክስ ድርጅት ፎሎ አድርጉ እና ለመቄዶንያ 1 ሚሊዮን ብር እንሰጣለን የሚል ቻሌንጅ ጀምራለች። እነዚህ ሶስቱንም የሚያመሳስላቸው ነገር በጣም የሚገርም የሶሻል ሚዲያ ኢንፍሉዌንስ ነው። አርቲስት ሰራዊት ፍቅሬ እንግዲህ አልሰማችሁም፣ እኔ በጭራሽ አልሰማችሁም፣ ሶሻል ሚዲያ ላይ እመጣለሁ፣ የኔም ደንበኞች ማስታወቂያ እንድሰራላቸው የሚፈልጉት ሶሻል ሚዲያ ላይ ነው። ስለዚህ ከዳር ቆማችሁ እገሌ እንደዚህ ነው ሶሻል ሚዲያ ማይረባ ነገር ነው ብትሉም አልሰማችሁም፣ እኔ ሰራለው እያለ ነው። እና ሌላው አርቲስት ሃናን ታሪቅ ያደረገችው ነገር ደግሞ አብዛኛው አርቲስት የሚፈራው ነገር ነው። ህይወቱን፣ ቤቱን፣ ሰፈሩን ምንም ማሳየት አይፈልግም አብዛኛው አርቲስት እና እሷ ቭሎግ ጀምራለች፣ የቲክታክ ቭሎግ። በዚህ አጋጣሚ ቤቷ በጣም ነው የሚያምረው፣ ገብታችሁ ማየት ትችላላችሁ። ከሰላም ተስፋዬ ጋር የተያያዘው ነገር ደግሞ አሁንም ተመሳሳይ የሶሻል ሚዲያ ኢንፍሉዌንስ ነው። እሷ እንግዲህ ሰላም ተስፋዬ ሆና እንደውም ትንሽ ፎሎወር ጨምሯል። የኤሌክትሮኒክስ ድርጅቱ አካውንት ፎሎወር ትንሽ ጨምሯል። ግን ኮሜንት ላይ ገብታችሁ ቼክ አድርጉ እስቲ ሰው ምን እያለ እንደሆነ ማለት ነው። እገሌ ካላዘዘን ፎሎ አናደርግም ምናምን የሚል ኮሜንት እየተሰጠ ነው በጣም በሚገርም ሁኔታ። እና ደግሞ ቻሌንጁ የተጀመረው ሁሉም ኢትዮጵያዊ ለሚፈልገው ለሚወደው መቄዶንያ ነው። እንግዲህ አስቡት፣ በዚህ ሁኔታ ቻሌንጁ በጣም ቻሌንጂንግ ሆኗል ማለት ነው። ለማንኛውም ከዚህ ጉዳይ ጋር ተያይዞ ሰሞኑን የተፈጠረው ውዝግብ ምንድን ነው? እንግዲህ ሶሻል ሚዲያ ላይ አይታችኋል ብዬ አስባለሁ። እንግዲህ አንዳንዶቻችሁ የ60ዎቹ ትውልድ አሁን ላይ ባሉ የ90ዎቹና የ2000ዎቹ ትውልድ ላይ ይቀናል የሚል ነገር ሶሻል ሚዲያ ላይ ሲሰራጭ ነበረ። ማለትም የ90ዎቹ ትውልድ እድሜያቸው አሁን 20 አካባቢ 20 እስከ 30 ያሉ ወጣቶች አሁን ያለውን ኦፖርቹኒቲ በመጠቀም እነሱ እንደለፉት ሳይለፉ እነሱ ባለፉበት መንገድ ማለፍ ሳይጠበቅባቸው ገንዘብ ሜክ እያደረጉ በመሆናቸው የ60ዎቹ ትውልድ በእነዚህ ወጣቶች ላይ ይቀናሉ የሚል አስተያየት ተሰጥቶ 60ዎቹ ደግሞ አይ አይደለም፣ እኛ ልጆቻችን ሰርተው በመለወጣቸው አንቀናም፣ ነገር ግን አሁን ያለው ትውልድ ቀጣይ የሚመጣውን ትውልድ በጣም የሚያበላሽ ነገር እየሰራ ነው፣ በጣም ብልግና ለቀጣዩ ትውልድ እያስተማረ ስለሆነ ነው እንጂ እኛ አንቀናም የሚል ነገር እየተናገሩ ነው። አሁን ከእናንተ የምንፈልገው ነገር ነው መሰላችሁ፣ ፕሊዝ ሪስፖንሲብል ሆናችሁ በኤቪደንስ ማለትም በመረጃ አስደግፋችሁ ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ ያስቀምጡ። አሪፍ የሆነ ኮሜንት ሴክሽን እንደሚሆን ተስፋ አደርጋለሁ። ሀሳባችሁ ስትገልጹ ግን ትክክለኛ መረጃ ቤዝድ መሆኑን እርግጠኛ ነው። ምን ትላላችሁ ስለዚህ ጉዳይ? የሁሉንም የስፖርት ውርርድ ድርጅቶች ፍቃድ ተሰርዟል። የኢትዮጵያ ሎተሪ አገልግሎት አዲስ መግለጫ ወጥቷል። ዛሬ የወጣ መግለጫ ነው። ከዚህ በኋላ እነዚህ የስፖርት ውርርድ ቤቶች ኢትዮጵያ ውስጥ አይኖሩም ማለት ነው። ፍቃድም አይሰጥም። ከዚህ በኋላ በኢትዮጵያ ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የስራ ፍቃድ ተሰርዟል።
በቃ ምንም አይነት እንቅስቃሴ አይኖራቸውም ማለት ነው። የፍቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የህዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ነው እንግዲህ ድርጅቱ የገለጸው፣ የብሔራዊ ሎተሪ አስተዳደር ማለት ነው። ስለዚህ ከታህሳስ 6 ቀን ጀምሮ ይህ አገልግሎት አይሰጥም ኢትዮጵያ ውስጥ። በዚህ ሰዓት እጅግ መልካም ዜና ተሰምቷል። ሁላችሁም ዶክተር አብይን እናመሰግናለን በሉት። የኮሜዲያን ወንደሰን አውራሪስን ልጅም ሙሉ የሕክምና ወጪዋ በርካቶቻችሁ የምታውቁት ዶክተር አብይ ታደሰ ታዳጊዋን ሙሉ በሙሉ አሳክማታለሁ ሲል እንግዲህ ቃል ገብቷል። በቅርቡ አባቷን ኮሜዲያን ወንደሰን አውራሪስን ያጣችውና በከፍተኛ የአንገት አተነፋፈስ ችግር የምትሰቃየው ታዳጊም ህፃን ሙሉ የህክምና ወጪዋን ቀዶ ህክምና ሰርጀሪ እንደሚሸፍን እንግዲህ ተገልጿል። ይህ ሰብአዊነት የተሞላበት ውሳኔ ያስተላለፈው ወጣቱ የህክምና ባለሙያ ዶክተር አብይ ታደሰ ነው። ይህ ታላቅ ውሳኔ ታዳጊዋ አባቷን በሞት ካጣች ከ3 ቀናት በኋላ የእናቷ ጋር ከቀበሌ ቤትም መባረሯ ከተዘገበ በኋላ የመጣ መልካም ዜና በመሆኑ ከፍተኛ ምስጋና አስተርፎለታል። ዶክተር አብይ ታደሰ ህፃናትን በመርዳት የሚታወቅ ክብር የሚገባው የህክምና ባለሙያ ለደቂቃ ስጋት የለበትም። መንሱር ከምንም ከማንም ጋር ማንም ሰው እኔን ሊያሸማቀቀኝ አይችልም። ማንም ሰው በማንም መልኩ ብትሄድ በእርግጠኝነት ደግሞ ስለ መብቴ መናገር የምችል ሰው ነኝ። የህግ ተማሪ አይደለሁም። 12ኛ ነው የጨረስኩት። መብቴን ግን ሰው ቢነካብኝ ስለ መብቴ መናገር የምችል ሰው ነኝ። አይቻለሁ 2 3 4 ቪዲዮዎች ስም ባይጠቅሱም በቀጥታ ለፕራይም ሚኒስቴሩ ኩላሊቴን እሰጣለሁ ብለዋል ምናምን ብሎ ማሽቃበጥ ነው ይሄ ምናምን አለ። ደግሞ አንድ እሱን ስለሱ አላነሳም። እኔ ስለሱ ካነሳው የበለጠ ሞር እውቅና ስለሚያገኝ ስለሱ ማንሳት አልፈልግም። እና ምን ለማለት ፈልጌ ነው፣ ሰው ለሚወደው ሰው የፍቅር መግለጫው ነው ይሄ። እወቅ ይሄንን። ማይ ፕራይም ሚኒስተር መጠጥ የሚጠጣ አይደለም፣ ሰካራ ምንም ምክንያት የለውም። እንደገና ደግሞ እነሱ እውነት ለነዚህ ለመሪዎቻችን ቅርብ ነን ብለው ራሳቸው ናቸው እያጭበረበሩ ያሉት፣ ራሳቸው ናቸው ወንጀል እየሰሩ ያሉት። እኔ ፐርሰናሊ መንሱር ጀማል ይሄው ይሄ ፎቶ ብዬ ይሄው አምጣ ይሄን ጉዳይ ላስፈጽምልህ ብዬ አምጣ ፕራይም ሚኒስቴሩ ጋር እንዲህ ላድርግ ብዬ አምጣ አዳነች ጋር እንዲህ ላድርግ ብዬ ክብርት ጋር ብዬ ገንዘብ የተቀበልኩት ሰው ካለ ፌደራል ፖሊስ 911 ደውሎ ሪፖርት ማድረግ ይችላል። እኔ ከዛ ሌቭል አልፍ ያለው ኦልሬዲ ከዛ ሌቭል አልፍ ያለው። የቤት ክራይ ችግር ሲኖርብህ፣ የመኪና ችግር ሲኖርብህ፣ የመብላት የመጠጣት ችግር ሲኖርብህ፣ አካውንት ላይ ምንም ነገር አልহামዱሊላህ እኛ ወደ 20 ዓመት ቢዝነስ ላይ ያለው ሰው ነኝ። እኔ የማታለል የማጭበርበር ሌቭል ላይ አይደለሁም በዚህ ሰዓት። ስለዚህ ወንድም እህቶቼ ዛሬም በአዶናይ ጉዳይ ከእስር ቤት አሁን እጅግ አስገራሚ የሆነ ጉዳይ ተሰምቷል። በዚህም በአዶናይ እናትና አንድ የአዶናይ ወንድም ነኝ በሚል ግለሰብ መካከል ከባድ የሆነ ያልተጠበቀ ውዝግብ ተፈጥሯል። ይህም የተፈጠረበት ምክንያት እንደሚታወቀው አዶናይ በታሰረበት እስር ቤት በርካታ የአዶናይ አድናቂዎች ለጥየቃ በሚሄዱበት ወቅት ከቤተሰብ ውጪ ማንንም ጠያቂ አናስተናግድም በማለት ፖሊስ ባስተላለፈው ትዕዛዝ መሰረት ታዲያ አንድ የአዶናይ አድናቂ ያለው አማራጭ የአዶናይ ወንድም ነኝ ብሎ አዶናይን ማግኘት ነበረ። ሆኖም ግን በአጋጣሚ እዛ በነበረው ማለትም አዶናይ ለማግኘት በተሰለፉ ሰዎች መካከል የአዶናይ እናትም ነበሩ። ታዲያ የአዶናይ ወንድም ነኝ ካላየሁት ሞቼ ይገኛለሁ ሲል የነበረው ግለሰብና የአዶናይ እናት ፊት ለፊት ተገጣጥመው የአዶናይ እናትም ይህን ልጅ ፈጽሞ አላቀውም፣ ልጅ አይደለም፣ ወንድምም አይደለም በማለት እንግዲህ ተናግረዋል ለፖሊስ። ፖሊስም ይህንን ግለሰብ ይዘው ወደ ኋላ እንዲሸሽ ወይም ደግሞ ወደ ቤቱ ወደ መጣበት እንዲመለስ በማድረግ ቤተሰቦቹን አስተናግደዋል ማለት ነው። እና አዶናይ ስላሉበት ሁኔታና ሌሎች ተጨማሪ መቼ ነው አረ ማርያም ነኝ ነው ቲፒካል ሀገርኛ ምናምን መጫወተ እንዲህ ስትራክቸሬንም ሳይው ወይ ማማለ ወይ ኮንጎን ፖዚና እነዚህ የሚጠብቁት አፍሪካ ምናምን የሚጠብቁት መከፋቱን አትይ ፍቅርሽ የራበው
አንቺን ይላል ተይ ልቤን ቀረቢው። ጎረቤቶቻችንም ጥሩ ማለት ከተማው ላይ ተጽዕኖ ፈጣሪ የሚባሉ ድምፃውያን ጎረቤቶቻችን ናቸው። እነሱም ተጽዕኖ ያደርጉብናል። እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥር 2 ለዚህ ዝግጁ? እሺ ምንድነው የሚወስድ ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ ነው። የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው በቃ በድምጽ ብልጫ አለ ሙዚቃው። አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረጅም ዓመት ደግሞ ተጠብቆ እየተሰማ የቆየ ሙዚቃ ጭምር ነውና ወደድሽም ጠላሽም ይሄ አይቀርልሽም። በቁጥር 2 በቃ ምንም ችግር የለም። ክሊፑ የሚቀረጽበትን ቀን ልወቅ እንጂ ተስማምቻለሁ። አግኝቼ ነው እንደ አንተ ሙዚቃ ላይ መገኘት። አመሰግናለሁ። ወደ ስራዎችን እንመለስና ሰሜ በጣም የሚታወቀው በባህላዊ ሙዚቃዎች ነው። ባህላዊ ሙዚቃዎችን ብቻ ሳይሆን ባህሉን በጠበቀ መልኩ የሙዚቃ ቪዲዮ ክሊፖችህንም ትሰራለህ። በጣም ማድረሳቸው ደግሞ መጀመሪያ የታወቅባቸው ኧረ ባላገር ነው። ሰሜ ባላገርም ከዛ የተሰየመ ስያሜ ነው። እስቲ ከዛን ጊዜ ጀምሮ ሙዚቃ ግጥም ትጽፋለህ፣ ዜማም ትሰራለህ። እንዴት ነበረ ሙዚቃ ስራዎች የተጀመሩት? እንግዲህ እኔ ወደ ሙዚቃው የገባሁት በ14 ዓመቴ ነው። ገና የ14 ዓመት ህፃን ሁኜ ታዳጊ ህፃናት የሚባል ነበር ባህር ዳር። ከዛ እያለ አዮማ ኪነት የሚባል ነበረ። ከአዮማ ኪነት ወደ ግሽ አባይ ኪነት፣ ግሽ አባይ ከገባን በኋላ ያው ቅድም እንዳልኩ እውቅናው መጣ። አዲስ አበባ ጊዮን ሆቴል ይገርማል። ማንስ ብዙ ሰው አያውቀውም። አሁን አንተ የዋ ሲሰራ እዛው ጎጃም የተሰራ ነው የሚመስለው ቴሌቪዥን ላይ ሲያየው። አዲስ አበባ ጊዮን ሆቴል ነው የተቀረጸው። አንቱ የዋ እነሱ እኮ ልጆች ናቸው እሱ ማለት ነው። እና አዲስ አበባ ጊዮን ሆቴል ነው የተቀረጸው። እሱ ስራ እንትን ነገር አይደለ? የጋርደን ነገር ነበር የሚመስለውና እዛ ነው የሚመስለው። ገጠር ነው የሚመስለው። ከጀርባ ከጊዮን ሆነ ሰርቶ አደር ቁጥጥር ከ4 ኪሎ ይታያል። ጫፏ ህንጻዋ ትንሽ ትታያለች እንጂ ደንበኛ ገጠር ነው የሚመስለው። እና ሌላ ሰው አሁን በብዛት ጎጃም የተሰራ ነው የሚመስለው። እኔም እንደዛ ነበር የሰራኝ ነው ያወቁት። አዲስ አበባ ተቀርጸው ከቴሌቪዥን ጠርቶና አዲስ አበባ ተቀርጸው አንቱ ይሄዋ ላይ እንዳያችሁት ነው ቤተሰቦች። የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።